የቅርቢቱ ዓለም ዱንያ ምንነት። የማር ጠብታ መሬት ላይ ወደቀች። አንዲት ጉንዳን መታ ከጫፉ በኩል ቀመሰችው። ከዚያም ጉዞዋን እየቀጠለች ሳለ ጠብታው በጣም ስለጣማት ዳግም ተመለሰችና ማጣጣም ጀመረች። ከዚያም ጉዞዋን ቀጠለች። ነገር ግን የማሩ ጣዕም ኃይል ስለነበረው በጥፍጥናው ብቻ መብቃቃት አልቻለችም። ይልቅ ደስታዋን የበለጠ ከፍ ለማድረግ መላ አካሏን ማሩ ውስጥ መንከር ወሰነች። ጠልቃ በመግባት ማሩን ማጣጣም ተያያዘችው። ግን በገባችበት ቦታ መውጣት ተሳናት። እግሯ ተሳሰረ። እንቅስቃሴዋ ተገድቦ ከመሬቱ ጋር በመጣበቅ ላይ ሳለች ሕይወቷ አለፈ። ለዚህች ጉንዳን የመጥፊያዋና መራር ለሆነው ፍጻሜ መነሻ ምክንያት የሆነችው ያቺ የማር ጠብታ ነበረች። ከዚያች የማር ጠብታ በከፊል ተጠቅማ ብትብቃቃ ኖሮ ነፃ በወጣሽ ነበር። እኛም ከዱንያ ጋር ያለን ቁርኝት የጉንዳኗን አይነት ቢጤ ነው። ዱንያ እኛም እንቀምሳት ግዙፍ የሆነች ማር ጠብታ ነች። ከማሯ የተወሰነ ቀምሶ የተብቃቃ ነፃ ወጣ። ከማሯ ባህር ጠልቆ የገባ ሰጥሞ ቀረ። ኃጢአት የሰው ልጅን በለዛው በመርታት ጠልቆ የሚቀርበትና የማይወጣውን ጥልቅ ባህር ያዘጋጅለታል። ሁሌም በጣፋጭ ማር የታጀበ የሚመስለው ዓለም ማሩ ላይ ሰጥሞ መራር መሆኑን እንኳን ረፍዶ ቢገነዘቡም ከጠለቁበት ለመውጣት እድሉ ይምንት ነው። የዚህች ዓለም ሕይወት ቀልድና ጨዋታ መዋቢያዋም በመካከላቸውም በሀብትና በልጆች የመፎካከሪያና የመበላለጫ መድረክ ብቻ መሆኑን ወቁ። ይህች ዓለም ቡቃያዋ ገበሬዎችን በማለለ ዝናብ ከዚያም በሚደርቅ ገርጥቶን በመታየውና በሚሰባበርም ቡቃያ ትመስላለች። በመጪው ዓለም ብርቱ ቅጣት ካላህ የሆነ ምህረትና ውዴታም አለ። የዚህች ዓለም ሕይወት ጸጋዎች መታለያ እንጂ ሌላ አይደለም።